ሰላም የቲክቶክ ቤተሰቦች እንዴት ናችሁ? እንኳን አደረሳችሁ ለአረፋ በዓል። ተቀበል ጾማችንን ባለፈው ቡላ አሰራር አሳይኝ ያላችሁ ነው። ቡላውን ሊያነክር ነው። ዛሬ እንግዲህ እኔ በመጥበሻ ነው የምሰራው ለእናንተም ለማሳየት ስለሆነ በመጥበሻ ቀላል አርጌ አነክረዋለሁ ማለት ነው። በእንደዚህ በጋላ መጥበሻ ላይ አያችሁ ትንሽ እያረኩት ከዛ ትንሽ እያረኩ ማለት ነው እነክረዋለሁ ማለት ነው። ማነክር ነው የሚባለው። አቃጥለዋለሁ። ከዛ አቃጥዬ ሲጨርስ ያው እንትን ስላልተጠቀምኩኝ ነው። አቃጥዬ ሲጨርስ ትንሽዬ ውሃ አንከረክፋለሁ ማለት ነው። ውሃ አንከረክፌ ሲጨርስ በኋላ ላይ ያው እንዳያችሁ ታይምና ቅቤ የተለያየ ቅመም ተደርጎ ይቀርባል ማለት ነው። ቡላውን ስታገኙት ደረቅ ቡላ ካገኛችሁ በውሃ ዘፍዝፉት። እኔ ኖርማሊ ቡላዬ የተዘጋጃ እና እርጥብ ቡላ ስለሆነ ነው እንደዚህ እየሰራው ያለሁት ማለት ነው። ደረቅ ከሆነ ቀደም ብላችሁ በውሃ በጥብጣችሁ አሳድራችሁ የሆነች ወንፊት ነገር ታጣላላችሁ ማለት ነው። እኔ በእንደዚህ አይነት ነው የሚመቸኝ። ሁሉም ሙያው ይለያያል እላችኋለሁ ውዶችዬ። ይሄንን ቪዲዮ ሰርቼ ሲጨርስ ቦስትላችኋለሁ። ሌላም የቡላ አሰራር ከታች የሰራሁት አለ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። እና ሰርቼም ሲጨርስ ደግሞ ቀርጬ ለቅላችኋለሁ ማለት ነው። ሌላ ሀሳብ አስተያየት ካለ ወይ ሊቭ ሲገባ አመልስላችኋለሁ ወይ በኮሜንት አስቀምጡልኝ።